የፊልማችን ታሪክ የሚጀምረው አንድ መልከ መልካም ሴት በዋና ገንዳ ውስጥ እየዋኘች እየተመለከትን ነው። ትዕይንቱ የሚቀየርና ሃይስኩል የሚማሩ ማርክ እና ዋልተር የተባሉ የልብ ጓደኛሞች ወደ ቤታቸው በመሄድ ላይ ሳሉ ከጎናቸው ከቆመ መኪና ውስጥ በመካከለኛ ዕድሜ ላይ የሚገኙ ሁለት ሴቶችን ያያሉ። ዋልተር ሊለቅፋቸው ቢሞክርም እነሱ ግን ዝም ብለውት ይሄዳሉ። እነ ማርክ ቤታቸው ሲደርሱም የማርክ እናት ታንያ ለማርክ ባዘጋጀችው የልደት በዓል ሰርፕራይዝ ታደርገዋለች። ከተገኙት እንግዶች መሃልም ሜላኒ የረጅም ጊዜ የማርክ የአይን ፍቅሩ ትገኛለች። ቀጥሎም ለሚያዘጋጁት የገንዳ ውስጥ ፓርቲም ተፍ ተፍ ስትል ይመለከታታል። እሷም ታየውና ጠርታው የጡት መያዣዋን እንዲያስረላት ትጠይቀዋለች። ሊያስረላት ጠጋ ሲል ከየት መጣች ሳትባል ልጇን ምንም እንዳይሆን የምትፈልገው እናቱ ታንያ ትደርስና የሜላኒ ጡት መያዣ ታስረላታለች። ማርክ ከሩቅ ሆኖ የአይን ፍቅሩ ሜላኒን ስትዋኝ ትኩር ብሎ እየተመለከታት ይታያል። ከሱ ጀርባ ደግሞ ከእናቱ ታንያ ጋር በአንድ መስሪያ ቤት የሚሰራውና ከታንያ ጋር የፍቅር ግንኙነት የጀመረው ራንዲ ይታያል። ራንዲም ለማርክ ምንም አይነት እርዳታ ቢፈልግ ሁሌ ከጎኑ እንደሚሆን ይነግረዋል። ዋልተርም ጨዋታቸውን ያቋርጥና ለማርክ አንድ ሐሳብ ያቀርብለታል። ሐሳቡም የአይን ፍቅሩን በግላጭ ማግኘት ከፈለገ እናቱ ታንያን በሆነ ዘዴ ከዚህ ቤት ማስወጣት አለብን ብሎ ይነግረዋል። ማርክ ለቤቱ ብቸኛ ልጅና አባቱ ልጅ እያለ ነው የሞተው። ለዚህ ነው እናቱ ታንያ ልጇን በጣም የምትቆጣጠረውና የምትጠብቀው። ማርክ በዋልተር ሐሳብ ተስማምቶ አንድ ሐሳብ ይመጣለታል። ወዲያውም ራንዲን ለማግኘት አሰበ። ከዚያም ለራንዲ እናቱ ታንያን ነገ ምሽት ለእራት ይዟት እንዲወጣ ጠየቀው። ራንዲ በዚህ ተስማምቶም ድሮ የሚመኘውን ነገር ስለነበረም እሺ በማለት ታንያን አሳምነው ለእራት ይወጣሉ። በዛው በወጡበት ምሽት ወዲያውም ሜላኒና ጓደኛዋ እንዲሁም ዋልተርና ማርክ ትንሽዬ ፓርቲ ይሰራሉ። ዋልተር ቀጥሎም የሜላኒን ጓደኛ መሳምና መደባበስ ይጀምራል። ማርክ ደግሞ በተመታ ጸጥታ ውስጥ ከአይኑ ፍቅር ጎን ተቀምጧል። ከዚያም ያዘጋጁትን ፓርቲም ወዲያው መጽሐፍ ቅዱስ በሚያስተምረው ቄስ ይስተጓጎላል። ይህም የሆነው እናቱ ታንያ ቤት በማትኖርበት ጊዜ ለልጇ በጣም ስለምትጨነቅ ቄሱን ሄዶ እንዲመለከትላት ስለጠየቀችው ነው። በቀጣዩ ቀን ማርክ ከገበያ አንዳንድ ነገሮችን እንዲገዛ እናቱ ትልከዋለች። የሚፈልገውንም ዕቃ እየገዛ እያለ ካሪሳ የምትባል በመካከለኛዎቹ ዕድሜ የምትገኝ ሴት የስቶሩ ሰራተኛ መስሏት የምትፈልገውን ዕቃ እንዲያሳያት ትጠይቀዋለች። ማርክም መልሶ የድርጅቱ ሰራተኛ እንዳልሆነ ነግሯት ቢሆንም ግን የምትፈልገውን ዕቃ ያሳያታል። በዚህ ጊዜ ማርክ ይችን ሴት ይከጅላታል። በፍቅርም አይን ሲያያት ጥላው ትሄዳለች። ካሪሳም ደጅ ላይ ጠብቃ የሻወር ቤቷ ቧንቧ ስለተበላሸ ማርክን እንዲጠግንላት ትጠይቀዋለች። ማርክም እናቱ ቤት እየጠበቀችው ስለሆነ ያቅማማል። እሷም በነፃ ሳይሆን በገንዘብ እንደሆነ ስትነግረው ማርክ ይስማማል። ወደ ቤቷም ይሄዱና የተበላሸውን የሻወር ቧንቧ ይጠግንላታል። አሪፍ አድርጎ እንደጠገነላትም ይነግራታል። በዚህን ጊዜ ካሪሳም ቢጃማዋን በማውለቅ መሞከር አለብኝ ትለውና እሱም አብሯት መሞከር የፈለገ እንደሆነ ትጋብዘዋለች። ማርክ ፍርሃት ቢያድርበትም ከስሜቱ ጋር ታግሎ ስላልቻለ አብሯት ሻወር ለመውሰድ ይወስናል። ቀጥሎም ልብሱን አውላልቆ ካሪሳን ይቀላቀላታል። ሻወር ውስጥም ግንኙነት ያደርጋሉ። በዛን ቀን ሁለቱም ባገኙት ቦታና ጥግ ፍቅር ይሰራሉ። በኩሽና ውስጥ አልጋዋ ላይ ሻወር ቤት ላይ ደጋግማሉ። ከዛ ማርክ ወደ ቤቱ ሲመለስ እናቱ ፊቱ ላይ ደስታ እንደሚነበብ አስተውላ ይገርማት። ቀጥሎም አብሯት ስለተኛት ሀብታም ሴት ለጓደኛው ይነግረዋል። ጓደኛው ዋልተርም ይህ እንዴት ሊሆን ይችላል በማለት ለማመን ይከብደዋል። በዛው ምሽት ላይ ማርክ የክት ልብሱን ለብሶ ለመውጣት ሲዘጋጅ እናቱ ገርሟት እንደዚህ አይነት አለባበስ ለምን እንደለበሰ ትጠይቀዋለች። እሱም መልሶ ፕሮግራም እንዳለበት ይነግራታል። እናቱም መልሳ የአይን ፍቅሩ ከነበረችው ከሜላኒ ጋር ነው ወይ የምትወጣው ብላ ትጠይቀዋለች። ማርክም አይ ከሌላ ሰው ጋር ነው ብሎ ይመልስላታል። ማርክና ካሪሳ ከአንድ ሬስቶራንት ይገናኙና መጨዋወት ይጀምራሉ። በመሃልም ማርክ ስለሰራው አፕሊኬሽን ይነግራታል። ካሪሳም ትገረምና ኢንቴል ካምፓኒ ውስጥ የሚሰራ ጓደኛ እንዳላትና ታገናኛቸው እንደምትችል ትነግረዋለች። ማርክም በጣም ደስ ይለዋል። ነገር ግን ልጁን ካገናኘው በምላሹ ሌላ ነገር ፈልጋለሁ ትለዋለች። ወዲያውኑም በጆሮ የሆነ ነገር ሹክ ትለውና ተነስታ ወደ መታጠቢያ ክፍል ትሄዳለች። እንደሄደችም አንድ ሰው ወደ ማርክ ይመጣና ሳላስወጣ በፊት ቤቱን ለቀህ ሂድ ይለዋል። ነገር ግን ማርክ ከቁብም ሳይቆጥረው ካሪሳ ትመጣና ቀጣዩ ምሽት ወደሚያሳልፉበት ቤቷ ትወስደዋለች። በቀጣዩ ቀን ታንያ እንዴት ምሽቱን ሙሉ ሳትደውል ብላ ትቆጠዋለች። እንዲሁም ልጇ ከቅርብ ጊዜ ወዲህ በሚያሳየው ባህሪ እናቱ ተጨንቃለች። ማርክ ከመውጣቱ በፊት ታንያ ማታ አራት ሰርታ እንደምትጠብቀው ትነግረዋለች። ማርክ ግን ምናልባት ላልመጣ እችላለሁ ይላታል። ማርክ አሁን ብዙውን ጊዜ የሚያሳልፈው ከካሪሳ ጋር ነው። ስለ እሷም አንዳንድ ነገሮችን ማወቅ ጀምሯል። ያላትንም ሀብታም ከነበረውና ከ5 ዓመት በፊት ከሞተው በኋላ ውርስ እንዳገኘች ያውቋል። ቀጥሎም በሎሽን ጀርባን እንዲያሻት ትጠይቋለች። ከዚያም በኋላ በዋና ገንዳ ውስጥ ፍቅር ይሰራሉ።
አንድ ምሽት ላይ ማርክ ሻወር እየወሰደ እያለ እናቱ ታንያ ስልኩን ስጎረጉር ልጇ የወደዳትን ሴት ማንነት ትደርስበታለች። ቀጥሎም ካሪሳ መድኃኒት ስትወስድ እንመለከታለን። ከፊቱ ያለውን መስታወት ስትሰብርም አይምሯ የተቃወሰ ይመስላል። ከዚያም ወደ እነ ማርክ ቤት በመምጣት ማርክና እናቱን ሰርፕራይዝ ታደርጋቸዋለች። እናቱም ካሪሳ የእሷ እኩያ እንደሆነች ትመለከትና ትደነግጣለች። ራት ሰዓት ላይም በታንያ ላይ ጸጥታ ይነበብ ነበር። ካሪሳም ጸጥታውን በመስበር ማርክ ስለሰሩ አፕሊኬሽን ታወራለች። ማርክም ሊሳካለት እንደሚችልና ከተሳካለትም ከኮሌጅ እንደሚወጣ ለእናቱ ትነግራታለች። እናቱ ታንያም በንዴት ትምህርቱን እንደማያቋርጥና በፕሬስተን ያገኘውን ስኮላርሺፕ እንደሚቀጥል ትነግራታለች። እንዲሁም የሁለቱን ግንኙነት እንዳልተቀበለችው ትነግራታለች። ካሪሳም መልሳ ልጁ ትንሽ ልጅ እንዳልሆነና ራሱ መወሰን የሚችል ልጅ መሆኑን ትነግራታለች። ታንያም የልጇን ፍቅረኛ አንቋሻ ትሰድባታለች። በዚህን ጊዜ ካሪሳ ለመሄድ ትወስንና ቤቱን ለቃ ትወጣለች። ማርክ የሚከተላትና ስለተፈጠረው ነገር ይቅርታ ይጠይቃታል። ካሪሳም መልሳ እውነተኛ ወንድ ራሱ ነው መወሰን ያለበት እንጂ እናቱን አይጠይቅም ትለዋለች። ወደ ቤቱ ሲመለስም እናቱ ባደረገው ነገር ተናዳ ትናገረዋለች። ነገር ግን ከካሪሳ ጋር ወጥቶ ይሄዳል። እንደደረሱም የዋና ገንዳ ውስጥ አስገብታ እጁን ከብረት ጋር በማሰር ፍቅር ይሰራሉ። በሌላ በኩል እናት ታንያ ደግሞ በኢንተርኔት ላይ ስለ ካሪሳ ማንነት የሚገልጽ መረጃ እየፈለገች እንመለከታለን። በዚያውም ካሪሳ ልክ እንደሷ ባሏ የሞተባትና እሱም በጣም ሀብታም የነበረ ሰው እንደሆነ ታያለች። በቀጣዩ ቀን ታንያ ወደ ካሪሳ ቤት ትሄድና ይቅርታ ትጠይቃታለች። እሷም ባሏን በሞት ያጣች እንደመሆኗም በምን ሁኔታ ውስጥ ልታልፍ እንደምትችል መገመት እንደማይከብዳት ትነግራታለች። ቢሆንም ግን ማርክ ልጅ ስለሆነ ተይው ትላታለች። ካሪሳም ታንያን አናዳጅ ነሽ ሂጂ ከቤቴ ትላታለች። ታንያም ማርክ አንድ ቀን ሲገባው ጥሎሽ ሄደር ስትላት ይሁን ብላው በሩን ፊቷ ላይ ትዘጋባታለች። ካሪሳም ማርክን ፍቅር እንዲሰሩ ወደ ውስጥ እንዲገቡ ትጠይቀዋለች። ግን ሁሉን ሲያዳምጥ የነበረው ማርክ ያመነታል። እናቱም አሁንም ቢሆን እንደምትፈልገው ይነግራታል። ከወር በኋላም ወደ ኮሌጅ እንደሚሄድ ይነግራታል። ካሪሳም ትናደድና ወደ ቤቱ እንዲሄድ ትነግረዋለች። ወደ ቤቱም ይመለሳል። በሌላ በኩል ታንያ ስለ ሁሉም ነገር ስለ ልጇም እንደተጨነቀች ለራንዲ ትነግረዋለች። ራንዲም ማርክ ራሱ ስህተት እንዲሰራና ስህተቱን ራሱ እንዲያርም ሁሉንም ነገር ለሱ ታይለት ብሎ ምርጫ ይሰጣታል። ነገር ግን ታንያ አልተዋጠላትም። ምክንያቱም ካሪሳ በጣም መጥፎ ሴት ናት ትለዋለች። ራንዲም ለምን ባለፈው ፓርቲ ላይ የነበረችውን ማለትም ሜላኒን ቤታችሁ አትጋብዣትምና ከማርክ ጋር ታገናኛቸውም ይላታል። እሺም ብላ ወዲያውኑ ሜላኒን ታመጣታለች። በሌላ በኩል ማርክ ከካሪሳ ጋር ቪዲዮ ኮል እያወራ ይታያል። ይቅርታም እንድታደርግለትና መምጣት ይችል እንደሆነም ይጠይቃታል። በመሃል እናቱ ትጠራውና ቪዲዮ ኮሉን ያቆመዋል። እናቱም ሜላኒ ቤት እንዳመጣቻት ትነግረዋለች። በዚህ ጊዜ ማርክ ይደሰትና ቶሎ ብሎ ወደ ቪዲዮ ኮል ይመለስና ለካሪሳ ዛሬ እንደማይመጣና ነገ እንደሚያያት ነግሯት ይዘጋዋል። እንደተዘጋም ካሪሳ በጣም ትቃጠላለች። ከምሳ በኋላ ታንያ ማርክና ሜላኒ ማታ አብረው እራት እንዲበሉ የፈለጉትም ጊዜ ያህል እንዲቆዩ ትገፋፋቸዋለች። ማርክ እንደማፈር ሲያደርገው ሜላኒ ትስቅበታለች። ሲመሽም አይስክሪም ለመብላት ይወጣሉ። በዛውም ብዙ ይጫወታሉ። በመጨረሻም ይስማታል። ይህ ሁሉ ሲሆን ግን ካሪሳ ከሩቅ ሆና እየተመለከተቻቸው ነው። ሜላኒም ወደ ቤቷ ለመመለስ ከመኪናዋ ስትገባ ካሪሳ በፍጥነት ከመኪናው ኋላ ወንበር ወጥታ ስለት በሜላኒ አንገት ላይ በማድረግ ማርክ የሷ ብቻ እንደሆነና ድጋሚ እንዳታየው ታስጠነቅቃታለች። ለማስፈራራትም ጉንጯ ላይ ትጨራታለች። በንጋታው ማርክ ለሜላኒ ቀን ሙሉ ስልክ ቢቀጠቅጥም መልስ ሊያገኝ አልቻለም። ቀጥሎ ማርክና ጓደኛ ዋልተር እያወሩ ይታያል። ማርክም ከካሪሳ ጋር ማቆም እንደሚፈልግና ከሜላኒ ጋር መቀጠል እንደሚፈልግ ለዋልተር ይነግረዋል። በዚያውም ቀን ዋልተር ወደ ካሪሳ ቤት በመሄድ ማርክ እንደማይፈልጋትና ግንኙነቱን ማቋረጥ እንደሚፈልግ ይነግራታል። ዋልተርም በማርክ ምትክ ከእሷ ጋር መጫወት እንደሚፈልግ ያሳውቃታል። ነገር ግን ካሪሳ በጣም ትናደድና ቢላ ታወጣበታለች። በሌላ በኩል ሜላኒ ለማርክ በቪዲዮ ትደውላለች። ነገር ግን ፊቷን በደንብ ማየት ይከብደዋል። ሜላኒም ከዚህ በኋላ መተያየት እንደማይችሉና እንደሌለባቸው ትነግረዋለች። ለምን ብሎ ጠይቆ ሳይጨርስም ስልኩ ይዘጋል። ቀጥሎም ካሪሳ ወደ ማርክ ትደውልና ኢንቴል ካምፓኒ የሚሰራ ጓደኛዋ ስለ አፕሊኬሽኑ ሊያጓራው እንደሚፈልግ ትነግረዋለች። ማርክም በፍጥነት ሄዶ ያገኘውና ስለ አፕሊኬሽኑ በመደነቅ ከነገረው በኋላ ነገር ግን አፕሊኬሽኑ ቀድሞ ሌላ ድርጅት ስለለቀቀው አሁን ትርጉም እንደሌለውና ግን ደግሞ ፍላጎት ስላለ እኛ ካምፓኒ መስራት ትችላለህ ይለዋል። ሰውየው ሲሄድም ካሪሳ ማርክን በቃ ስራውን ካገኘ ወደ ኮሌጅ መሄድ አይጠበቅብህም ትለዋለች። ማርክም መልሶ ከዚህ በኋላ ያንቺን እርዳታ አልፈልግም ራሴን ችዬ እቆማለሁ ይላታል። ቤቷን ለቆ ሊሄድ ሲልም በያዘችው ጠርሙስ በማለት ፌንት ታሰረዋለች። በሌላ በኩል ደግሞ ከአንድ ቀን በላይ የልጇን ድምፅ ያልሰማችው እናት ታንያ በጭንቀት ሆኗ ለጓደኛው ዋልተር ስልክ ትሞክርለታለች። ነገር ግን መልስ ልታገኝ አልቻለችም። ቀጥሎ ማርክ በሳውና ክፍል ውስጥ ከገባበት ዓለም እንደታሰረ ይነቃል። ካሪሳም የበፊት ባሏን ልክ እንደዚህ እንዳደረገችው ትነግረዋለች። ከመውጣቷ በፊትም ማርክን በጋለ ብረት ታቆስለዋለች። በሌላ በኩል የልጇ መጥፋት ያስጨነቃት ታንያ ራንዲን እንዲረዳት ትጠይቀዋለች። ነገር ግን ራንዲ እሷን ለመርዳት ፈቃደኛ አልነበረም። ካሪሳም ቀጥላ በማርክ ስልክ ለታንያ ማርክ እንደላካት መስላ ሚሴጅ ትልክለታለች። ከደቂቃዎች በኋላ ታንያ ከካሪሳ ቤት ትደርሳለች።
ካሪሳም ወደ ውስጥ እንድትገባ ታደርጋትና ማርክን ማየት ከፈለግሽ ራስሽን በእነዚህ ሰንሰለት ሰሪ ትላታለች። እንደዛ እንደታሰረችም ወደ ልጇ ጋር ትወስዳታለች። እናም ልጇን ወይም እሷን እንድትገድል ሽጉጥም ታስቀምጥላታለች። በዚህን ጊዜ ለእርዳታ ያነሰው ራንዲ የታንያ መጥፋት ያሳስበውና ደህንነቷን ለማረጋገጥ ወደ ታንያ ይሄዳል። ሰዓታት ነጎዱ። ማርክና እናቱ በሳውናው እንፋሎት እየተደጋከሙ ነው። በዚህን ጊዜ እናት ታንያ ልጇን ለማትረፍ እሷን በሽጉጡ ማጥፋት እንዳለባት ሀሳብ ይመጣላታል። ቀጥሎም ካሪሳ የሽጉጥ ድምፅ ትሰማና ወደ ማርክና እናቱ ወዳሉበት ትሄዳለች። ታንያም መሬት ላይ ተዘርራ ታያታለች። ሼክም ልታደርጋት ወደ ታንያ ተጠግታ ፊቷን ስታዞረው ታንያ በደበቀችው የሳውና ቤት ድንጋይ ካሪሳን ትፈነክታታለች። በዚህን ጊዜ ካሪሳም የአቅሟን መከላከል ትጀምራለች። ታንያም በፍጥነት በመነሳት በጣም ወደ ጋለው የሳውና ግድግዳ ይዛ ታጋጫታለች። ካሪሳም ስትወድቅ ታንያ ልጇን ፈታው ከሳውና ሲወጡ ካሪሳም ትከተላቸዋለች። ከኋላቸውም ጥቃት ታደርስባቸው ስትል ከየት መጣ ሳይባል ራንዲ በጋለ ብረት ካሪሳን ይወጋታል። በቆሻሻ ማስቀመጫ ውስጥም ድምፅ በመስማቱ ታስሮ የነበረውን ዋልተርን ያወጣዋል። ታሪካችን ከወር በኋላ ማርክ ወደ ኮሌጅ ለመሄድ እየተዘጋጀና ሜላኒም አብረው ለመሄድ ተሰናርታ እንዲሁም እናቱ ታንያ በርትታ ልጇ ከእሷ ሲርቅ ቅር ቢላትም ግን ግዴታ እንደሆነ አምና ትሰናበተዋለች። እነ ማርክ ከሄዱ በኋላ የዋልተር አዲሱ ፍቅረኛ ትታያለች። ባሏ የሞተባት በጣም ሀብታም አሮጊት። ታሪኩም እዚህ ላይ ያበቃል። መልካም ጊዜ ተመኘው።